ማለት ከአላህ ጋር አብሮ የሚኖር ማለት ነው። ሌላው ኢሳን እንዲህ ይላል ቁርአን ቅዱስ ይላል ንጹህ ኩሉ በኒ አደም ከጣውን ሌሎቹ ኃጢአተኞች ናቸው። ኢሳን ግን ንጹህ አለ። ሱራ 19 እኔ ንጹህ ልጅ ለአንቺ ሊሰጥሽ የጌታሽ መልእክተኛ ነኝ። ምንድነው የሚለው አረበኛው? ቃለ ኢነማ አነ ረሱሉ ረቢኪ ሊአህበለኪ ጉላማን ዘኪያ እኔ ንጹህ ልጅ ለአንቺ ሊሰጥሽ የጌታሽ መልእክተኛ ነኝ አላት ይላል። ስለዚህ ኢሳ ንጹህ ነው፣ ቅዱስ ነው። ሌሎቹ ንጹሃን አይደለም። ነቢያቶቹን ሁሉ ቁጠሩ። እናንተ የምትከተሉት ነቢዩ ራሱ እና ፈተሐና ለከ ፈትሐን ሙቢና ሊየግፍረከ አላሁ ማ ተቀደመ ምን ዘንቢሂ ወማ ተአከረ ነው የተባለላቸው ለነቢዩ ሙሐመድ። ኢሳን ግን ጉላማን ዘኪይ ነው ያለው፣ ንጹህ ልጅ። መርሐባ። አምስተኛው ማስረጃ ደግሞ ቁርአን ዒሳን ዓለይሂ ሰላም ንጹህ ይለዋል አለ። ሱረቱ መርየም ምዕራፍ 19 ቁጥር 19 ላይ ቃለ ኢነማ አነ ረሱሉ ረቢኪ እኔ የጌታሽ መልእክተኛ ነኝ አላት። ጅብሪል ዓለይሂ ሰላም ወደ መርየም ተልኮ ልጅ ሊያበስራት በመጣ ጊዜ የነገራትን ነው። ሊአሀበ ለኪ ጉላመን ዘኪያ ንጹህ ልጅ ላንቺ ልሰጥሽ ከጌታሽ ዘንድ ተልኬ መጥቻለሁ አለ። ታዲያ ምንድነው ይሄ? ዒሳ ዓለይሂ ሰላም ንጹህ መባሉ አሁንም ያልተፈጠረ ወይ አምላክ የሆነ ብሎ የሚገልጽ ሐሳብ አለው? ቅድሚያ አንቀጹ እያወራ ያለው ስለሚወለድ ሕፃን ልጅ መሆኑን እንድታስተውል እንፈልጋለን። ጉላመን ዘኪያ ነው ያለው። ንጹህ ልጅ ማን ነው ሲወለድ ኃጢአተኛ ሆኖ የተወለደው? ማን ነው ሲወለድስ ንጹህ ያልሆነው? የሄድክበት ርቀት ትክክል አይደለም። ተመለስ ወገናችን። ዒሳ ዓለይሂ ሰላም ጉላመን ዘኪያ ንጹህ ልጅ ተብሎ መጠራቱ በምንም መልኩ ከሰዎች የተለየ ወይ አምላክ የሆነ የሚለውን ሐሳብ አይገልጽም። አንደኛ ጥቅሱ የሚያወራው ስለተወለደ ሕፃን ልጅ ነው። ሁለተኛ በዚህ አይነት አገላለጽ ዒሳን ብቻ ነው ቁርአን የጠቀሰው የሚለውም ሌላው ትልቁ ስህተትህ ነው። ወይ አለማወቅ ነው፣ ካልሆነ ያው ቅድም እንደገለጽኩት እያወቅህ ሆን ብለህ እያጠፋህ ነው። በሱረቱ መርየም በዛው ሱራ ቀደም ብሎ ስለ ዒሳ ከመናገሩ በፊት ያህያ ኢብኑ ዘከሪያ የዘከሪያ ልጅ የሆነውን ያህያ ዓለይሂ ሰላምን አላህ ንጹህ ብሎ ጠርቶታል። እንደውም ንጽህናን ሰጥተውት ነው ያለው። በሱረቱ መርየም ምዕራፍ 19 ከቁጥር 12 እስከ 13 ብታዩት ያ ያህያ ሆይ ያለው ጌታችን ኹዚል ኪታበ ቢቁዋ መጽሐፉን በጥብቅ ያዝ አልነው። ወአተይናሁ አልሑክመ ሰቢያ ገና በህፃንነቱ ጥበብንም ለገስ ነው። ወሐናነን ሚን ለዱና ከኛም ዘንድ የሆነ ርህራሄ ችሮታን ይህንንም ለሱ ሰጠነው። ወዘካተን ንጽህናንም ይላል። ዘክይ ተብሎ የተጠራው ዒሳ ብቻ ሳይሆን እንደዚሁ ያህያ ዓለይሂ ሰላም ወዘካተን ንጽህናንም ሰጠነው በማለት የያህያን ንጽህና በግልጽ ነው የሚናገረው። ማንም ሲወለድ ኃጢአተኛ ሆኖ የተወለደ የለም። ተጨማሪ ሌላ ከፈለክ የዒሳ ዓለይሂ ሰላም እናት መርየም ዓለይሃ ሰላም የአላህ ሰላም በሷ ላይ ይሁን በሱረቱ አሊ ዕምራን ምዕራፍ 3 ቁጥር 42 ላይ ሄደ ብታነበው ያ መርየሙ ኢነላህ አስጠፋኪ ወጠኸረኪ ወስጠፋኪ ዐላ ኒሳኢል ዓለሚን መርየም ሆይ አላህ መረጠሽ ወጠኸረኪ እንደዚሁም አነጻሽ ይላል። ንጽህናዋን ጌታ አላህ በቃሉ ገልጿል። ያህያና መርየም ንጹህ ተብሎ መጠራታቸው እነሱን አምላክ አያደርጋቸውም ወይም ያልተፈጠሩ ሊያሰኛቸው አይችልም። በተጨማሪ መላእክት ከኃጢአት የጸዱ ንጹሃን ፍጥረት እንደሆኑ በቁርአን አስተምሮ የሚታመንበት ጉዳይ ነው። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አላህ ካዘዛቸው ነገር ፍንክች የማይሉ የማያምፁ የታዘዙትን ሁሉ የሚተገብሩ አመጽ ምን እንደሆነ እነሱ ዘንድ አይታወቅም ነው። ንጹሃን ፍጥረታቶች ናቸው። መላእክት ንጹሃን መባላቸው ግን አምላክ ሊያሰኛቸው አይችልም። ይሄንን እንድትረዳ ነው። ከዛ በቀሪው በህይወት ዘመኑማ የጠቀስከው ሐዲስ ኩሉ በኒ አደም ኸጣ የአደም ልጅ ሁሉ ሲበዛ ተሳሳች ነው ተብሏል። ታዲያ ዒሳን ከአደም ልጅ ለማስወጣት ምን ማስረጃ ይኖርሃል? እንደውም እዚህ ሐዲስ ውስጥ እኮ ዒሳን ጭምር ይካተታል። ለምን ኩሉ በኒ አደም የአደም ልጅ በጠቅላላ ነው ያለው። ዒሳ ሲቀር ወይ ከሌ ሲቀር የሚል የለምና ማለት ነው።
አላህ ለነብዩ መሐመድ ቃል በገባላቸው መሰረት ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር በማለት ነው አላህ ቃል የገባላቸው። ከዚህ በፊት የፈጸምከውም ስህተት ወደፊትም የምትፈጽመው ካለ አላህ ሊምርህ ቃል ገባልህ ነው ያላቸው። which means ከዚህ በፊት የፈጸምካቸውም ስህተቶች ወደፊትም የምትፈጽመው ካለ ሙሉ በሙሉ ተምረሃል ማለት ንጹህ ነህ ማለት ነው። አላህ ካነጻህ ሙሉ ይቅርታ ካደረገልህ ከዚህ በላይ ክብር ከዚህ በላይ ታላቅነት የለም ማለት ነው። ስለዚህ አሁንም አንቀጹ ኢየሱስን ለመስቀል ወይም ደግሞ ከሰውና ከነብይ በላይ ከፍ ለማድረግ የሄድክበት ርቀት ትክክል አይደለም ነው። እስቲ ወደ መጨረሻው ሐሳብህ እንግባ። መሲህ ማለት የተቀባ ማለት ነው። የተቀባ ማለት ለንግስና ነው። ስለዚህ ማቴዎስ 28 ቁጥር 18 ስልጣን ሁሉ በሰማይና በምድር ተሰጠኝ፣ ስለዚህ ባለሙሉ ስልጣን ነው ማለት ነው ኢየሱስ። መርሐባ። አራተኛው ማስረጃ ደግሞ ለኢየሱስ አምላክነት በቁርአን ላይ ዒሳ አለይሂ ሰላም መሲህ ተብሎ ተጠርቷል። ያ ማለት ደግሞ ፈዋሽ ነው፣ መድኃኒት ነው፣ አዳኝ ነው የሚል የስህተት ትርጓሜ ተሰጥቶታል። ቅድሚያ የመርየም ልጅ ዒሳ መሲህ ሳይሆን አልመሲህ ነው። አል የምትለዋ ማንነቱን ገላጭ አርቲክሉ ዴፊኒት የሆነችዋ ወሳኝ ነች። መሲህ የሚለውማ ለደጃል ለሐሰተኛው በዒሳ ስም መጨረሻ ዘመን ላይ ለሚመጣውም እኮ ተሰጥቶታል። መሲሁ ደጃል ተብሎ ይጠራል። ሐሰተኛው መሲህ ማለት ነው። የመርየም ልጅ መሲህ ሳይሆን አልመሲህ ተብሎ ነው የሚጠራው። ታዲያ ምን ማለት ነው? ማን ነው አዳኝስ ብሎ የተረጎመው? ማን ነው ፈዋሽ ያለው? እንኳን አይደለም በቅዱስ ቁርአን ትርጓሜ በራስህ በወንጌልህም ትርጓሜ መሲህ ማለት አዳኝ ማለት አይደለም። ወደ ቁርአን ስንመጣ አልመሲህ መስህ የሚለው የአረብኛ ቃል ማበስ፣ ማሸት፣ መቀባት የሚል ትርጉም ነው እንጂ ያለው ማዳን ወይ መፈወስ የሚል አይደለም ከመነሻው። ዒሳ አለይሂ ሰላም አልመሲህ የተባለበት ምክንያት لأنه إذا مسح أحدا من ذوي العاهات برئ بإذن الله ሰውነታቸው ላይ በሽታ የተለያየ አይነት በሽታ የነበረባቸውን ሰዎች በእጁ ሲዳብሳቸው ሲነካካቸው በአላህ ፍቃድ ይድኑ ነበር፣ በአላህ ፍቃድ ይፈወሱ ነበር። ስለዚህ ዒሳ አልመሲህ ተባለ። አባሹ ቀቢው ማለት ነው። ደግሞ የተቀባ ማለት አይደለም። መምሱህ እኮ አይደለም ያለው፣ አልመሲህ ነው ያለው። ራሱ የሚቀባ ማለት ነው። ራሱ ምን የሚያደርግ የሚያሽ የሚዳብስ ነው። ስለዚህ ያንን ክቡር እጁን በህመምተኞቹ ላይ አሳርፎ በጌታው ስም በሚዳብሳቸው ጊዜ በሽታው በአላህ ፍቃድ ይለቃቸው ነበር። እዛው ቁርአኑ ሱረቱ አሊ ኢምራን 49 ላይ ብታየው ምንድነው ያለው? ወኡብሪኡል አክመሀ ወልአብረሰ ወኡሕይል መውታ ቢኢዝኒላህ ይላል። እውር ሆነው የተወለዱትን ለምጻሞችንም ሙታንንም በአላህ ፍቃድ አድናለሁ ይላል። እውር ሆነው የተወለዱት አይናቸው እንዲያዩ፣ ለምጻሞች ያ የቆዳ በሽታ እንዲለቃቸው፣ ሙታን ከመቃብር እንዲነሱ በጌታው ፍቃድ ያን ይሰራ እንደነበረ ነግሮናል ማለት ነው። ስለዚህ አልመሲህ የተባለው ማበስ፣ ማሸት፣ መቀባቱን ተከትሎ የተሰጠው ስያሜ እንጂ መፈወስ ወይ አዳኝ ተብሎ ስያሜ አልተሰጠውም። አዳኝ አላህ እንጂ ዒሳ አይደለም። ቢኢዝኒላህ በአላህ ፍቃድ ነው ያለው። የጌታው ፍቃድ ከሌለ ምንም ነገር ሊያደርግ አይችልም። ይሄ በአንተ ወንጌልም ላይ የተጻፈ ነው። በዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ነው ያለው። ከራሱ ምንም ሊያደርግ አይችልም። ከራሱ የሚያደርገው ነገር የለምና ማለት ነው። ስለዚህ በጌታው ተአምር ያን መስራቱ አልመሲህን አዳኝ ወይ ጌታ ሊያሰኘው በምንም አይነት መልኩ አይችልም። መስህ ማለት ማበስ ማለት እንጂ ፈዋሽ አዳኝ ማለት አይደለም። ለምሳሌ ሱረቱል ማኢዳ ላይ ስለ ውዱእ ስነ ስርዓት ሲያስተምር አላህ የውዱእ ስነ ስርዓትን እየነገረን ራሶቻችንን ማበስ እንዳለብን ሲነግረን ወምሰሑ ቢሩኡሲኩም ይላል። ራሶቻችሁን አድኑ ወይ ፈውሱ ማለት አይደለም፣ አብሱ። ስለዚህ መስህ ማለት ማበስ ማሸት ነው። አልመሲህ አባሹ ወይም ቀቢው የሚዳብሰው በሚል ስያሜ ለምን ተሰጠው? ሰውነታቸው ላይ በሽታ የነበረባቸውን ሰዎች በአላህ ፍቃድ ይድኑ ስለነበረ ነው። አንተ ራስህ እኮ አያይዘህ ማቴዎስ ወንጌል ላይ ያለውን ጠቅሰሃል። ስልጣን ሁሉ በሰማይና በምድር ተሰጠኝ ብሏል አልኩ። ጥሩ። ኢየሱስ በሰማይና በምድር ስልጣን ሁሉ እንደተሰጠው በወንጌልህ መሰረት የምታምን ከሆነ ግልጹ ጥያቄ ማን ነው የሰጠው? ምክንያቱም እሱ አምላክ ከሆነ አምላክ ደግሞ አንድ እንጂ ሁለት ወይ ሶስት አይደለምና ይሄ አንድ አምላክ ስልጣን በሰማይና በምድር ተሰጠኝ ካለ ከማን ዘንድ ተሰጠው?
ከእከሌ ብለን ወደ ሌላ እንዳንጠቁም ከዚህ አምላክ ውጪ ሌላ የለም። አምላክ ደግሞ ይሰጣል እንጂ አይቀበልም። ምክንያቱም አላህ ማለት ወአታኩም ሚን ኩሊ ማ ሰአልቱሙ ከጠየቃችሁት ከለመናችሁት ሁሉ የሰጣችሁ ነው የሚለው። ጌታ ሰጪ እንጂ ተቀባይ አይደለም። ይሄን ሐሳብ አንተም ካመንክበት ኢየሱስ ተሰጠኝ ካለ ከማን ዘንድ? ከእግዚአብሔር ዘንድ የምትል ከሆነ እሱ ማን ሆኖ ተቀባይስ በምን መልኩ አምላክ ሊሆን ይችላል? ስለዚህ የራሱ የማቴዎስ ጥቅስ ኢየሱስ አምላክ አለመሆኑን ተቀባይ እንጂ ሰጪ አለመሆኑን ነው የሚገልጸው። ቁርአኑም ላይ አልመሲህ መባሉ ምንም ድንቅ አይደለም ነው። ወደ ቀጣይ እስቲ የምትወጣ በንጹህ ነው እንጂ በኃጢአተኛ አይደለም። ኢየሱስ ንጹህ ነው። ክርስቶስን አገኝ ዳን። ኢየሱስ የእግዚአብሔር ልጅ እሱ ያድናል። ሰው ከጀሃነም እሳት የሚተርፈው ከቅጣት ነፃ የሚወጣው በኃጢአተኛ ሳይሆን በንጹህ ነው ይላል። ሁላችንም ከእሳት መትረፍ ከፈለግን ከአላህ ቁጣ የምናመልጠው ወደ አላህ በመመለስ ወደ ዒሳ ወይም ወደ ነብዩ መሐመድ በመመለስ አይደለም። ሁለቱም ነቢያቶች ናቸው። የነሱ ሚና የመዳንን መንገድ ለህዝቦቻቸው ማሳየት ማስተማር እንጂ ማዳን አይደለም። የማዳንም ሆነ የመፍረዱ ስልጣን የጌታ አላህ ብቻ ነው። ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ቱፍሊሑን ያለው አላህ በግልጽ ቋንቋ ሱረቱ ኑር 31ኛው አየት ላይ መሰለኝ። ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ምእመናን የሆናችሁ በጠቅላላ ወደ አላህ በመጸጸት ተመለሱ ነው የሚለው። ወደ ነብዩ መሐመድ ወደ ኢየሱስ ሳይሆን ወደ አላህ። ለምን? ለዓለኩም ቱፍሊሑን ትድኑ ዘንዳ። የምትድነው የፈጠረህን አምላክህን አላህን ስታመልክ፣ ለሰራኸው ኃጢአት በንስሐ ወደ እርሱ ስትመለስ። ከዛ ውጪ ህግ ያላወጣና ያልደነገገ ይሄን አድርግ ብሎ ያላዘዘኝ ይሄን አትቅረብ ሐራም ነው ብሎ ያልከለከለኝ አካል ሊያድነኝም ሊፈርድብኝም አይችልም። ስልጣንም የለው፣ አይመለከተውም። የማዳንም ሆነ የመፍረዱ ስልጣን የህጉ ባለቤት ነው። ነቢያትን የላከው ነው እሱ ነው። ነገ የላኩላችሁን ነቢያቶች ምን ምላሽ ሰጣችሁ? ያዘዝኳችሁን ነገር ህጌን ምን ያህል ጠበቃችሁ ወይም ለምን ተዳፈራችሁ ብሎ ባሮቹን ሊጠይቅ የሚችለው ይሄ ደግሞ የጌታ አላህ ብቻ ነው። ኢኒል ሁክሙ ኢላ ሊላህ ይላል ቁርአን። ፍርድ የአላህ እንጂ የማንም አይደለም ነው። የመርየም ልጅ ዒሳም የትንሣኤ ቀን በሱረቱ አልማኢዳ ላይ እንደተናገረው ኢን ቱዐዚብሁም ፈኢነሁም ዒባዱክ ብትቀጣቸው ባሮችህ ናቸው ነው ያለው። መቅጣትም መማርም የአላህ ነው። ወኢን ተግፊር ለሁም ብትምራቸውም ማለት መማርም ሆነ መቅጣት የሚችለው አላህ እንጂ ዒሳ ወይ ነብዩ መሐመድ አለይሂም ሰላም አይደሉም። እና አላህ ወደ ሐቅ ይመልስህ። የመርየም ልጅ ዒሳ መልእክተኛ ነው። ከመልእክተኝነት ውጪ ሌላ ስልጣን የለውም። ቁርአን በሱረቱል ማኢዳ ቁጥር 75 መልመሲሑ ብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል አልመሲሕ ከሱ በፊት እንዳለፉት መልእክተኞች ያለፈ መልእክተኛ እንጂ ሌላ አይደለም ነው የሚለው። ዒሳ ባሪያ ነው፣ ልጁ አይደለም። ሱረቱ ዙኽሩፍ 43ኛ ሱራ አንቀጽ 59 ላይ ኢን ሁወ ኢላ ዐብዱን አንዐምና ዐለይህ በእርሱ ላይ ጸጋችንን የለገስንበት ያጣቀምነው የሆነ ባሪያ እንጂ ሌላ አይደለም ነው የሚለው። ባሪያና መልእክተኛ ነው። ከዚህ ውጪ ሌላ ስልጣን ሌላ ደረጃ የለው። ከአላህ ውጪ ጌታ የለም። ሱረቱ ዩኑስ ቁጥር 32 ፈዛሊኩሙላሁ ረቡኩሙል ሐቅ ይሃችሁ እውነተኛ ጌታችሁ አላህ ብቻ ነው። ፈማዛ በዕደል ሐቅ ኢላ ضላል ከዚህ እውነት በኋላ ጥመት እንጂ ሌላ ምን አለ? ፈአና ቱስረፉን ወዴት ትዞራላችሁ ይላል። አላህ በሐቅ ላይ ጽናትን ይስጠን። ከአሳሳቾች ከጥቅመኞች አላህ ይጠብቀን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።